በኢንቨስትመንት ስም የሚደረጉ ቁማሮች የደቡብ ኢትዮጵያ ክልል ባለስልጣናትን እልም ወዳለ ማንፊያዎች እየቀየረ ነው። ይህንን በማስረጃ ለማስደገፍ ያህል ይህ የምታየው ግለሰብ ብርሃነ መስቀል ክንፈ ይባላል። የማራማይን ባለቤት ነው። በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የከሰል ድንጋይ ለማምረት ፍቃድ ይጠይቅና ይሰጠዋል። ይህ የከሰል ድንጋይ በአመት 4,500,000 ቶን የከሰል ድንጋይ ለማምረት ፍቃድ ከተሰጠው በኋላ ከሰል አለበት ወደ ተባለው ቦታ ላይ ፍለጋ ይጀምራል። ቦረዳ ወረዳ ላይ ያገኛል። ቦረዳ ወረዳ ላይ ፍቃድ ካገኘ ከሰሉን ካገኘ በኋላ እነዚህ ባለስልጣናት መኖሩን ካረጋገጡ በኋላ ያንን ቦታ ለ55 ባለሀብቶች ነን ባዮች አከፋፍለው ይሰጣሉ። እንዴት ሰነድ እንደቀያየሩ የሚያሳይ የድምጽ ቅጂ ከዚህ ፖስት በፊት ፖስትቼላችኋለሁ፣ አዳምጡት። ከፈለጋችሁ ፋና ብሮድካስቲንግ ኮርፖሬት የማዕድን ስር ቁማርተኞች ብሎ በሰራው ዶክመንተሪ ላይ ግልጽ ያለ ነገር ስላለ እንድታዳምጡት ላስቸግራችሁ። ይህ ሰውዬ ወደ ክልሉ ውሃና ማዕድን ቢሮ ይመለስና ለምንድን ነው እኔ ባገኘሁት እንትን ላይ ደብል ፍቃድ የምትሰጡት ብሎ ሲጠይቃቸው የተመለሰለት መልስ ግን ሌላ ነበር። ከዛ በኋላ ወደ ፍርድ ቤት መሄድ ነበረበት። ፍርድ ቤት ሄዶ እግድ አወጣባቸው። እነዚህ 55 ባለስልጣናት ማለት ባለ ሀብቶች ላይ እግድ ይወጣባቸዋል። እግድ ከወጣ በኋላ ያንን እግድ ግን የክልሉ ጸጥታ ቢሮ ሊያስከብረው አልቻለም። እንደገና ለመጀመሪያ አንብቡት ይሄን እግድ እንግዲህ ፍርድ ቤት መከላከያን ለመጀመሪያ ጊዜ ሲያዝ ይሄ ይመስለኛል እና መከላከያ ጭምር ገብተህ አስቁም፣ ፍርድ እስኪሰጥ ድረስ አስቁም ብሎ እግድ ይወጣበት ነው። ይሄን ያህል ማንፊያ ሆነዋል። ይሄንን እግድ ለመከላከያ ከተጻፈ በኋላ ምን ያደርጋሉ? ከደቡብ ኢትዮጵያ መተው ማለት ነው፣ ከጋሙ መተው ይሄ ብርሃነ መስቀል የሚባለው ልጅ አዲስ አበባ ላይ አፍነውት ይዘውት ሄዳሉ። ወዴት እንዲዘውት እንደሄዱ ማለት ነው። አፍነውት ወዴት ይዘውት እንደሄዱ ከ3 ወር ከ4 ወር በኋላ ነው ያለበት ቦታ እየታወቀው። መጀመሪያ ሶዶ ላይ የሆነ ቦታ ላይ አፍነውት ደበቁት። እዛ አካባቢ ያሉ ወጣቶች ይሄን ብርሃነ መስቀል የዛው አካባቢ ላይ ስለሆነ ስለሚወዱት ወደ አርባ ምንጭ ይዘውት መጡ። አርባ ምንጭ ይዘውት መጥተው ምንም አይነት ክስ ሳይመሰርቱበት 4-5 ወር ሙሉ አፈኑ ትላችኋለሁ።